ተጠብሶ ለምግብነት መዋል ይችላል። ከግንዱ ያለው ጀል ደግሞ እንደሬት የሚወጣው ስትቆርጡት እንደሬት ጀል ይፈሰዋል። ያ ጀል ቆዳችን ላይ የሚወጡ የትኛውም አይነት የቆዳ ችግሮች ሙሉ በሙሉ ይገታል፣ ይፈታል። እኔም በዋናነት ከምወዳቸው የፍራፍሬ አይነቶች በግንባር ቀደሙ ለምግብነት ያው እጠቀመዋለሁ። ተፈጥሮ በርካታ ስጦታዎች አሏት። አጠቃቀም ላይ ግን እኛ በጣም በወረደ ደረጃ ማለት ይቻላል ደካማዎችንና አጠቃቀም ላይ ውስንነት አለብን። 1 ሊትር ዘይት ለመጭመቅ ቢያንስ ከ30 እስከ 70 ኪሎ ሊፈልግባችሁ ይችላል። ፍሬውን ሰብስባችሁ ይህንን ተክሉን በዛ መልኩ ግን ጨምቃችሁ ካወጣችሁት የትኛውም አይነት ግብይት ላይ እኔ ከ3000 እስከ $5000 አልኳችሁ እንጂ አንዳንድ ጆርናሎች ላይ ግን እስከ $15000 ድረስ ለግብይት እንደሚቀርብ ይጠቅሳሉ። በለስ ህይወት አዲስ ነው የሚባለው። እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም ሁኑ። በምግብ ገበታ